ኡማህ እናቴ አላት ሄጄ ነብዩን ልገናኝ አላት አይሆንም ከጎኔ ቁጭ በላለች ጓጉቷላውንም ወደ ነብዩ አለይሂ ሰላቱ ወሰለም እናቴ ወይ ነብዩን እጄ ተገናኝቼ ልምጣ በጭራሽ ከጎኔ አትለቅም መለየትህን አልችልም አለች ይህ በዚህ ሁኔታ ያለ ከናቱ ጥግ ያለ ነብዩ አለይሂ ሰላቱ ወሰለም ወደ አኺራ ተሻገሩ ነብዩ እንደናፈቀ አላያቸው እዛ ገጠር ውስጥ ስላለ አንድ ሰው ግን የዓለማቱ ጌታ ዜና ለነብዩ ላከ በላጩ ተከታይ ወይሱል ቁረኒ ነው አላህ ታዲያ ዑመር ዱዓ አድርግልህ ተብለዋል ከየመን ሰዎች ለሐጅ ሲመጡ ይሰበስባቸዋል እናንተ የመን ሰዎች ከናንተ ውስጥ የቁረን ሰዎች አለ ነው ይላል የከተማው አዋለን ይሰበሰባሉ ከናንተ ውስጥ ወይስ የሚባል አለ የለም በየዓመቱ ዑመር ይጠይቃል ሐጅ ነው አንድ ሐጅ ቀን ላይ ዑመር ወጣ የነብዩን ትእዛዝ ተሰጥቶታል ዱዓውን የዚህን ሰው ይፈልጋል እናቱ የመረቀችውን ወጣት መጣ የየመን ሰዎችን ሰበሰቡ እናንተ ውስጥ የቁረን ሰዎች አሉ አዋለን እሺ ከናንተ ውስጥ ወይስ የሚባል አለ የየመን ሰዎች ተገረሙ አንተ የምእመናን መሪ ወይ አንተ የዓለም አስተዳዳሪ ወይ ወይስ እኮ ማለት ተራ ሰው ነው